ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ምግብ ሩዝ በስጋ በአትክልት እንዴት አድርገን እንደምንሰራ እናያለን። ስለዚህ የሚያስፈልጉን ግብአቶች ሩዝ፣ የተፈጨ ስጋ፣ ጥቅል ጎመን፣ ቲማቲም፣ ቀይ ሽንኩርት፣ ካሮት፣ ቃሪያ፣ ድፍን ምስር፣ ጨው እና ዘይት። በመጀመሪያ ለሩዛችን የሚሆን ውሃ እንጥዳለን። በመቀጠልም ሩዛችንን በዚህ መልኩ እናጥባለን። የተወሰነ ደቂቃ ያህል እንዘፈዝፈዋለን። አትክልታችን መስሪያ የሚያስፈልጉንን ስራዎች እንጀምራለን ማለት ነው። ሽንኩርት፣ ካሮት፣ ጥቅል ጎመናችን አንድ ላይ እንከታትፋለን ማለት ነው። ውሃችን ተፍለቅልቆልናል። ስለዚህ እዚህ ላይ ትንሽ ዘይት እናደርግና በጣም ትንሽ መጠን እንዲሁም ደግሞ ጨው ትንሽ ሳናበዛ እናደርጋለን። ከዛ የዘፈዘፍነውን ሩዛችንን አንድ ጊዜ ውሃ ቀይረንለት እንጨምረዋለን ማለት ነው። ሩዛችንን እንመልከተው። ሩዛችን በደንብ ከመብሰሉ በፊት ድፍን ምስራችንን ላይ እንጨምርበታለን። ምክንያቱም ድፍን ምስርና ሩዝ እኩል የመብሰል ባህሪ ስለሌላቸው ማለት ነው። ያው በዚህ መልክ ጨምረናል። የጣድነው ሩዛችን እስከሚበስልልን ድረስ ከጎን ያለውን ሁለተኛውን ስቶቭ በመለኮስ አትክልታችንን እናበስላለን ማለት ነው። በመጀመሪያ ዘይት እናገላለን። ከዛ ከትፈን ያዘጋጀነውን ሽንኩርት እንጨምርበታለን። በደንብ እስከሚበስል አንጠብቀውም፣ ለብ ለብ ነው የምናደርገው። ከዛ ካሮታችንን እንጨምራለን። ካሮታችንን ከጨመርን በኋላ ትንሽ ቲማቲም ከትፈን እንጨምርበታለን። ከዛ አንድ ላይ በአግባቡ እናበስለዋለን። በመጨረሻ ጥቅል ጎመናችንን እንጨምራለን ማለት ነው። አትክልታችንን በዚህ መልኩ አብስለናል ማለት ነው። ሩዛችንም እየደረሰ ነው። አትክልታችንን አውርደን ስጋችንን እንጠብሳለን ማለት ነው። እዚህ ላይም ትንሽ ጨው እንጨምርበታለን። ያው በምታዩት መልኩ በደንብ ሳይበስል ገልበጥ አድርገን እናወርደዋለን። ስጋችንን እናበስላለን ማለት ነው። ዘይታችንን እንጨምራለን መጥበሻችን ላይ ሳናበዛ። ዘይታችን እስከሚግልን ድረስ እዚህ ጋር የምፈልገውን መጠን ያህል የተፈጨ ስጋዬን አዘጋጅቻለሁኝ። እላው ላይ የተከተፈ ነጭ ሽንኩርት ጨምርበታለሁኝ። ሩዝ ላይ ጨምረናል፣ አትክልታችን ላይም ጨምረናል። ስጋው ላይም ትንሽ ጨው እናደርግበታለን። ትንሽ ሚጥሚጣ እናደርግበታለን። ስጋችንን እላው ላይ እናደርጋለን ማለት ነው። ስጋችንንም እንደምታዩት ጠብሰናል። ሩዛችንም ያው እየደረሰ ነው። ትንሽ ውሃ መጨረስ ብቻ ነው የቀረው እንጂ በስሎልናል። በምታዩት መልኩ ስጋችን ተጠብሷል። እዚህ ላይ ሩዛችንን እንጨምራለን። ያው ሩዛችንን በስሏል በአግባቡ። ሩዛችንን ስጋችን ላይ እንጨምራለን። በመፈልገው አግባብ ነው የበሰለልኝ። ይሄን ያህል ይበቃኛል። ከድፍን ምስሩ ጋር የስጋው መልክ በደንብ ላይ ለይላችሁ ይችላል። ግን ቅድም ሰርተን ያስቀመጥነው አትክልት አለ አይደል? እሱን እንጨምራለን። እዛ የምንፈልገውን ያህል እንጨምራለን። እኔ ለሙሉ ቤተሰብ ነው የሰራሁትኝና በደንብ በርከት አድርጌ ነው የሰራሁትኝ። ግን የተወሰነውን ላሳያችሁ በመቀናነስ። ያው ቃሪያው አብሮት እንዲበስል ስላልፈለኩኝ ነው። መጨረሻ ላይም ግን መጨመር ትችላላችሁ። ስለዚህ እንቅመሰው ምግባችንን። በጣም አሪፍ ሩዝ ነው የሰራነው። ስለተከታተላችሁኝ አመሰግናለሁኝ። ሁላችሁም በየቤታችሁ ሰርታችሁ ያላችሁን አስተያየት ኮሜንት ላይ ጻፉልኝ።